እንግዲህ ዛሬ የምናየው ሪቪው የምናደርገው የአባይ ኮር ኤአይ ሶሉሽን የሆነው አንዱ ቢዝነስ ኢንተሊጀንስ ይሆናል ማለት ስፔሲፊካሊ ፎር ትሬዲንግ ለትሬዲንግ ፐርፐዝ የተሰራ ቢዝነስ ኢንተሊጀንስ ነው። እንደገባን የምናቸው እንግዲህ እነኚህ ፊውቸሮች አሉት። አባይ ኮር ኢንተርፕራይዝ ቢአይ አፑ ሲስተም ሄልስ ዳታ ፒፕላይን ፕሮሰሲንግ ኢንጂን የሚጠቀመው ሴኩሪቲ እንዳለ እነኚህ ፊውቸሮች ወይም ፋንክሽናሊቲዎች ኢንክሉድ ያደርጋል ማለት ነው። እንደምታዩት ይህን ይመስላል። ፈርስት ለምናገኘው እንግዲህ ኤክስኪዩቲቭ ዳሽቦርድ ነው ማለት ነው። ዳሽቦርዱ ሲምፕል በሆነ ወይ እንደዚህ ይቀርባል። መጀመሪያ ላይ የምናደርገው ቶታል ቢዝነስ ሄልዙን ከመቶ ኢቫሉዌት ያደርገዋል። እዚህ ጋር እንደምታዩት ሳምፕል ላይ የተጠቀመው 87 ከመቶ ሰጥቶታል ማለት ነው። እና ኬፒአይዎቹ ሪቪኒው፣ ግሮዝ፣ ኢንቨንተሪ፣ ቫልዩ፣ ከስተመር በዚህ አይነት መልኩ ያቀርባቸዋል። እዚህ ጋር ሪቪኒው ቨርሰስ ዴታ አለ። እዚህ ጋር ፕሮፊት በቀላሉ ማኔጅ ወይንም ፎሎ አፕ ያደርገዋል ማለት ነው። ኤክስኪዩቲቭ ወይ ሰምበዲ በቀላሉ ኤክስኪዩቲቭ አላርት አለው። ሪስክ ኤንድ ኦፖርቹኒቲን በግልጽ ያስቀምጥላታል ማለት ነው። አኮርዲንግ ቱ ዳታ ስትራቴጂክ ፕራዮሪቲ መስጠት ያለበትን ዲሲሽን በሚወስድ ፕራዮሪቲ 1 ፕራዮሪቲ 2 ፕራዮሪቲ 3 ተብሎ እንደዚህ አስቀምጦለታል። ኤክስኪዩቲቭ ናሬቲቭ እንደዚህ አይነት ኤክስኪዩቲቭ ዲሲሽን ሴንተር ላይ ሪኮሜንዴሽን ፎር ኤክስኪዩቲቭ ፎከሲንግ ኤሪያውን እንደዚህ ሰመሪ አድርጎ ዲሲሽን በሚሰጥበት ሰዓት እነኝን ፎከስ ኤሪያ ያደረገው ጥሩ ነው ብሎ አፍተር ዛት ዳውንሎድ ማድረግ ይችላል ማለት ነው። ሌላው ፋይናንስ ዳሽቦርድ ነው። ፋይናንስ ዳሽቦርድ እንደምታዩት በዚህ አይነት ሪቪኒው፣ ኤክስፔንስ፣ ፕሮፊት ፕላንና ፋይናንሻል ትሬዲንጉን እንደዚህ ትሬንዱን በዚህ አይነት ሪቪኒው ቨርሰስ ዴት በቻርት ፎሎ አፕ ማድረግ ይችላል። ሄልዙንም ሪስኩንም ሞኒተር ማድረግ ይችላል ማለት ነው። እዚህ ጋር ያስቀርብለታል ማለት ነው። ኤክስኪዩቲቭ ፋይናንሻል ሰማሪውን እንደዚህ ያስቀርባል። ፎርካስት ያደርጋል። ፎርካስት አንዱ ፊቸር ነው። የዚህ ፎርካስት ዳሽቦርድ ላይ ስንገባ የኔክስት 90 ዴይ ፎርካስት ነው የሚሰጠው። በእንደዚህ አይነት መልኩ ይሰጠናል ማለት ነው። በቻርት ኢንሳይቱንም የፎርካስቲንግ ኢንሳይትንም በዚህ አይነት መልኩ ያስቀምጣል። ኢንሳይት ዳሽቦርድ ላይ ስንገባ እዚህ ጋር መቶ ኢቫሉዌት ያደርጋል ቶታል ሄልዙን ቢዝነስ ሄልዙን። እዚህ ጋር እንደምታዩት ሳምፕል ላይ ቀረበው ዳታ 90 ከመቶ ሰጥቶታል ማለት ነው። ፖዚቲቭ ሲግናል አንድ አለ፣ ሪስክ አላርት አንድ አለ፣ ክሪቲካል ኢሹ ምንም እንደሌለበት ነው ከዳታው አንጻር። እዚህ ጋር ኦፖርቹኒቲውን ሪስኩን በእንደዚህ አይነት መልክ ያስቀምጣል። ሪኮሜንዴሽን አክሽን ምን ማድረግ እንዳለበት፣ ኢንተለጀንስ ፊድባኩን እንደዚህ አይነት ያስቀምጣል። ሌላው ኢንቨንተሪ ነው። ያው ኢንቨንተሪ ስፔሲፊካሊ ለትሬዲንግ ፐርፐስ ስለተሰራ ኢንቨንተሪ ፔጅ፣ ኬፒአይ ፕሮዳክቱ ምንድነው፣ ቶታል ስቶኩ፣ ኢንቨንተሪ ቫልዩ በእንደዚህ አይነት እዚህ ጋር አሁን ሪስክ ያለበት ስቶክ ላይ ሪስክ ኢንተለጀንሱ እነኚህ ፕሮዳክቶች ሪስክ ላይ ዳውንሎድ ማድረግ ይቻላል። ፊልተር አድርጎ እነኚህ በቀላሉ ማየት ይቻላል ማለት ነው። ሌላው ሴልስ ዳሽቦርድ ነው። ሴልስ ዳሽቦርድ ላይ እንደምታዩት ሴልስ ትሬንዱን በዚህ አይነት ቻርት ማየት ፎሎ አፕ ማድረግ ይችላል። እዚህ ጋርም ቶፕ ፕሮዳክት ባይ ሪቪኒው በቀላሉ በባር ቻርት ያስቀምጥለታል ነው። ሴል ኢንሳይቱንም እንደዚሁ ማየት ይቻላል። ሌላው ያው በዴት ፊልተር አድርገን እያንዳንዱን ፎሎ አፕ በምንፈልገው ዴት በኳርተር ምን ይችላል ፎሎ አፕ ማድረግ እንችላለን ማለት ነው። ሌላው አፕሎድ አድርገን የዛን ስፔሲፊካሊ ፋይሉን እያንዳንዱ ዳሽቦርድ ማየት እንችላለን ማለት ነው። ይመስላል።
ለዛሬ